በመቀጠል ደግሞ የኮምፓስ ፕሮፐርቲ ወይዘሮ ያስሜን እና ሚስተር ጄሰን ከነባልደረቦቻቸው ይገባሉ። አጭር ነገር ለመናገር እንግዲህ ቅድም ብያለሁ እኛ ከኮምፓስ ጋር ለመፈራረም ስንዘጋጅ ያው በጣም ብዙ ጥያቄ ያለ እንደያት በጣም ብዙ ሰዎች ይመጣሉ። አዳዲስ ሐሳብ ይዘናል እንደዚህ አድርገናል፣ ግን ያው ያለውን ማርኬት ላይ ያለውን ፌደሪቲ ስለምናቅ እዛ ውስጥ መግባት አንፈልግም። እኛም ስማችንን መጠበቅ ስለምንፈልግ እንደ ሚን ታይም ግን የነሱን ኮንፊደንስ ያው ሌቭል ኦፍ ኮንፊደንስ ስላለ ነው ለዚህ መጣ ነው። አንደኛ ራሳቸው ኢንቨስት የሚያደርጉ ስለሆኑ፣ ሁለተኛ እኛም ሆነ ሌሎች ባንኮችም በተለያየ መንገድ ብድር እንደሚሰጧቸው ስለምናውቅ እኛም ስለምንሰጣቸው እነዚህን ኢንቱ አካውንት ወስደን ፕሮጀክቶች ሊያልቁ እንደሚችሉ ኮንፊደንስ ስላለ ነው ለዚህ የገባ ነውና፣ አለበለዚያ የደንበኛውን ገንዘብማ እየወሰድን የምንሰጣቸው ከሆነ እሱ አስቸጋሪ ነው። ቅድም ያልኩትን ያፋልሳል። ማናደርገው ምንድነው የደንበኛው ገንዘብ የደንበኛው ነው፣ ዲፖዚት አስቀምጧል፣ ለዚህ ፐርፐዝ አስቀምጧል። መጥቶ ማውጣት የሚችለው እነሱ ሁለት ተስማምተው የቤት ግዢውን ፕሮግራም አቁም ያለው ሲል መጥቶ መውሰድ ይችላል። ያ ማለት ነው ገንዘባቸው ወደ እነሱ አልሄደም ማለት ነው። ይሄን ኢንቱ አካውንት ነው ያስፈልጋል። ከገበያው አንፃር ግን እንግዲህ ልክ ነው። በጣም የተበላሸ ገበያ ነው የነበረው። በጣም ብዙ የተጎዳበት ሁኔታ ነው ያለው። ያንን ሁሉ ኢንቱ አካውንት ወስደናል። ስለዚህ ነው ያለንን ኮንፊደንስ ኢንቱ አካውንት ወስጄ ነው አሁንም ልንፈርም እኛም ተበረታተን ነው እንጂ በጣም ብዙ ጥያቄ ያለው አንፈርም። ቅድም ብያለሁ ውል አንፈርም። ኤምኦዩ የምንፈርምባቸው ሁኔታዎች አሉ። ፋሲሊቲ ተማሪ ውል ግን የፈረምነው እዚህ ብቻ ነው። ይሄ የሚያሳየው ምንድነው ያለንን ኮንፊደንስ። በተቻለ እንግዲህ ከዚህ ቀደም ያሉትን ፕሮጀክቶች የሥራ ሁኔታቸውን ለማየት ሞክረናል። አንደር ፕሮሰስ ያሉትንም ለማየት ሞክረናል። በምን ፍጥነት እየገነቡ እንዳሉ ለማየት ሞክረናል። ያን ኢንቱ አካውንት ወስደን አለበለዚያ ያው እንደገና ወደ ጨለማ ሜዳ አንፈልግም። በተለይ እኛ ስማችንን መጠበቅ እንፈልጋለን። በዚህ ኮንቴክስት ያው እኔ በደምሳሳው እስከዛሬ የነበሩ ሪል ስቴቶች በሙሉ አላስረከቡም የሚለውን ማለት ነው። ምክንያቱም በጣም ክሬዲቢሊቲ ያላቸው ያስረከቡ አሉ። እሱንም ማሰብ አለብን ማለት ነው። ኦፍ ኮርስ ችግር ያለበት ቢበዛ እንግዲህ አይ ዶንት ኖ ስለ ዴቨሎፕመንቱን በተመለከተ አይደለም መናገር ያለው። አፎርዴቢሊቲን በተመለከተ ግን ያው this is business ማለት አፎርዴብል ለማድረግ ሌላ የተለየ ነገር ይፈልጋል ማለት ወይ ገቨርንመንት ሰብሲዲ ይፈልጋል። ምክንያቱም አንድ ድርጅት ወጪ አውጥቶ ከዛ በኋላ አይ ከስሬም ቢሆን ይሄኛውን ህብረተሰብ ክፍል አገልግሎት ለማለት ሌላ ይፈልጋል ማለት ነው። ይሄ በዚህ ኮንቴክስት መታየት ያለበት ነው። ይሄ ምንድነው ሁለቱ ላላቸው የኛ ስራ ፋሲሊቴሽን ነው። ባይዘው ባንክ ሁለቱ ላላቸው ገዢ አለ፣ ሻጭ አለ፣ ይነጋገራሉ፣ ዋጋውን በአገር ዋጋ ይስማማሉ። ከዛ በኋላ የሚረከቡበት ጊዜ ይስማማሉ። ገንዘቡን ግን ባንኩ በአደራ ያስቀምጣል። እነሱ እስኪፈቅዱ ድረስ አይከፍሉም። ዛት ሰጥተው ከመረከብ ከምናምን ጋር ኢሹዎች እንዳይመጡ ማለት ነውና ያንን በዚህ መልኩ በእናይ አፎርዴብል ለማድረግ ሌላ ማለት መንግስት ያስፈልጋል፣ ኤንጂኦዎች ያስፈልጋል፣ ያው ብዙ ፈንድ ይፈልጋል። ወደዛ ገና ሄደን አይመስለኝም። ለዚህ ነው እኔ ቅድምም ስናገር ሎንግ ተርም ቀስ እያልን ወደዛ መሄዳችን አይቀርም። አሁን ባለው ሁኔታ ግን ለረጅም ጊዜ የሚሰጥ ብድር እንኳን ለማበደር ገንዘብ ሎንግ ተርም ፈንድ ባለመኖሩ እሱን አድሬስ ለማድረግ አስቸጋሪ። አስተማማኝነቱና ተጨባጭነቱ ምን ያህል ነው ተብሎ ለተነሳ ድርጅታችን እንደሚታወቀው ኮምፓስ ፕሮፐርቲ ልማታዊ ድርጅት ነው። ልማታዊ ድርጅት እንደመሆኑ መጠን ብዙ ስራዎችን ይሰራል። ከመንግስትን በመቀበል በራሱ የተለያዩ አይነት ፕሮጀክቶች አሉት። በእነዚህ ፕሮጀክቶች ውስጥ ለአስተማማኝነቱ ማረጋገጫ ነው የምነግራቸው። በእነዚህ ፕሮጀክቶች ውስጥ ብዙ ማንፓወር ቀጥሮ በቀንም በጊዜያዊነት ማለት ነው
በኮንትራትም በቋሚነትም ቀጥሮ በብዙ የህንፃ ግንባታ ላይ ነው ያለው። ከመንግስት ላይ እየወሰደ የሚሰራቸው ስራዎች አሉ። በራሱም ደግሞ እየገነባ የመሸጥ ስራ የሚሰራበት አግባብና አካሄድ እንዳለ በተጨባጭ የሚታይ የተረጋገጠ ነገር ስለሆነም ምንም ሊያሳስብ የሚችል ነገር የለው። አስተማማኝነቱ ምንድነው ቢባል አሁን እየሰራ ያለው ስራ የዛሬው ስራ ለነገ የሚታይ ነው። ፊዚካሊ የሚታይ ስራ ስለሆነ የሚሰራው ፕሮግረሱም ፊዚካሊ የሚታይ ስለሆነ ከዛ አንፃር ታይቶ በአስተማማኝነቱ በኩል ብዙ ጥርጣሬ አለ። ተረፈ ግን ይሄ ስምምነት ይሄ ስራ ወንድሜ እንዳነሳው ታች ያሉትን ከግምት ያስገባ ነው። ታች ያሉትን ከግምት ያስገባ ነው ማለት ምን ማለት ነው? የትኛውም በድርጅቶች ውስጥ ተቀጥረው ለሚሰሩ ሰራተኞች እንኳን በ5 ዓመት ጊዜ ውስጥ ማጠራቀም የሚገባውን ካጠራቀመ በኋላ የቤት ባለቤት እንዲሆን ከማድረግ አንፃር ሰራተኛውን ውጭ ያለውንም ከማበረታታት አንፃር እጅግ በጣም የተሻለ እንቅስቃሴ እየተንቀሳቀሰ ነው። ስለሆነም በዚህ በኩል ምንም ሊያስፈራ የሚችል ምንም ሊያቋርጥ የሚችል ነገር ይኖራል የሚል እምነት የለም። እንዳልኩት ድርጅት እንደ ድርጅት ልማታዊ ድርጅት ነው። በብዙ አይነት መንገድ ያልፋል። ሆኖም ግን ዋናውና ትልቁ ቁም ነገር ይሄ ለሰራተኛውም ሆነ ከውጭ መጥቶ ቤት ለሚፈልግ በየትኛውም አቅጣጫ የተሻለ አማራጭ አለ። ስለሆነም በዚህ በኩል ምን ሊያሰጋ የሚችል ነገር ስለሌለ ድርጅቱ ማስተማመን ድርጅት ነው። በሁለት ድርጅት ነው። ትልቅ ድርጅት ነው። ሰፊ ድርጅት ነው። በዚህ በኩል የሚያሰጋ ምን ነገር ስላሳይቷቸው ነው መስማማት አንድ ነገር ክሊር ለማድረግ እኛ የተፈራረምነው አግሪመንት በሁለታችን መካከል ነው። እንዴት ነው አንድን የምናደርገው የሰውን ገንዘብ የሚል ዴቨሎፐሩና እያንዳንዱ ቤት ገዢ ደግሞ ከዴቨሎፐሩ ጋር የሚፈራረመው ውል አለ። ስለዚህ እሱ ነው ገቨርን የሚያደርገው። ዋጋው ስንት ነው፣ በምን ያህል ጊዜ የሚረከበው ምናምን ተስማምተው ነው። ልክ የዛን ኮፒ ይሰጡናል። አኮርዲንግሊ እስከዛ ጊዜ ድረስ ሲያጠራቅም ያው እኛ ደግሞ የራሳችን ሮል እንወጣለን። ከብዙሃን መገናኛ ጋር ያለው ችግር የወሰዱትን መረጃ እንደገና ወደ ሶስተኛ ወገን ሲያስተላልፉ በትክክል ዳይጀስት ካላረጉት ካልገባቸው ወደ ተሳሳተ ነገር ይመጣል። ሁለት የተጠየቁ ጥያቄዎች አሉና ሁለቱም ቀደም ሲል የተናገሩት የባንኩ ዋና ስራ አስፈጻሚና የኮምፓስ ተወካይ የመጀመሪያው ጥያቄ የጠየቀው ጥያቄ የቤት ፈላጊዎቹ ገንዘብ ወደ አልሚው ካልሄደ በምን ይሰራሉ የሚል ጥያቄ ነው። ያ ተበድሮ ነው የሚሰራው። አልሚው ተበድሮ ቤቱን ከገነባ በኋላ ገንዘብ ወስዶ ነው የሚያስተላልፈው እና ያንን ብድር ደግሞ ፋሲሊቴት የሚያደርገው ጎባንክ ነው። እሷን አንደር ላይ ነው ተበድሮ ይሰራል። ከሌሎቹ አልሚዎች ይህን ፕሮጀክት ልዩ የሚያደርገው ትራይፓርታይት ነው፣ የሶስትዮሽ ነው። አልሚው አለ፣ ባንኩ አለ፣ ቤት ፈላጊ አለ። ቀደም ሲል አሁን ገበያ ውስጥ ያሉ አልሚዎች የተወሰነ ገንዘብ በየጊዜው እየወሰዱ ነው የሚገነቡት። መጨረሻ ላይ ይህን ትከፍለኝና ወይም ብድር አዘጋጅልና ቤትን ትወስዳለህ ብሎ ቀጥታ ገንዘቡ የሚገባው ወደ አልሚው አካውንት ነው። ስለዚህ ቤቱ በጊዜ ካላለቀ አልሚው ገንዘቡ ስለማይመልስ እንደገናም ጨምር ማለት ይመጣል፣ መጨቃጨቅ ይመጣል፣ ፍርድ ቤት ኬዝም ሊሄድ ይችላል። ይሄን ልዩ የሚያደርገው ቤት ፈላጊዎች ገንዘባቸው አልሚው ሂሳብ ውስጥ አይገባም። ለቤት ፈላጊዎቹ በምንም ተአምር አልሚው ገንዘቡን ቤቱን በሚያስረክብበት ወቅት ካልሆነ በቀር በየጊዜው የሚያጠራቅሙትን ገንዘብ አያገኝም። ባንኩ በኃላፊነት ወስዶ እንደማንኛውም ተቀማጭ ገንዘብ ያስቀምጣል። ልዩ የሚያደርገው ደግሞ ቀደም ሲል ዋና ስራ አስፈጻሚ እንደተናገሩ መጀመሪያው መነሻ ለ500,000 ወደ ታይም ዲፖዚት ሲገባ 15 በመቶ ወለድ ያገኝበታል። በ100,000 ሲሞላ ደግሞ እንደዛው ስለሚሄድ ቤቱን እስከሚያገኙ 30 ወር ሊሆን ይችላል፣ 36 ወር ሊሆን ይችላል። በዛን ጊዜ ውስጥ ያስቀመጡት ገንዘባቸው ከነወለዱ ነው የሚጠራቀምላቸው። በሌላ በኩል ግን አልሚው አካውንት ውስጥ ቢገባ የሚገኘው ወለድ ለአልሚው ነው። ዲፈረንስ ታይም ቫሊዩ ኦፍ መኒ በገንዘባቸው ላይ ቤታቸውን እስከሚያገኙ ድረስ አልሚዎቹ ምንም የሚያገኙት ነገር የለም። ይሄ አሁን ምንም አይነት ንክኪ ስለሌለው ቤቱን ካልፈለገው ገንዘቡን ኤንድ ኦፍ ዘ ዴይ
ሊወስድ ይችላል። ከባንኩ ነው። ባንኩ ለዛ ገንዘብ ተጠያቂ ነው። አይ ቤቱን ወስጄ ያለው ገንዘቡን ክፈሉ ብሎ ትዕዛዝ ለባንኩ ከሰጠ ባንኩ ለአልሚ ይከፍላል። ስለዚህ ከሌሎቹ የሚለየው ስጋት ፍሪ ነው። በሁለቱ በገንዘባቸው አያያዝ በኩል ማለት ነው። በሁለቱ በኩል ገዢውና አልሚ የሚፈራረሙት የራሳቸው ውል አለ። በዛ ውስጥ ባንኩ አይገባም። ባንኩ ገንዘቡን ባደራ ያስቀምጣል፣ ወለድ ይከፍላል፣ ለአልሚው ክፈሉ ሲል ይከፍላል። አልፈለግም ካለ መልሶ ስለሚሰጠው ቤት አልሚዎች በዚህ ነገር ነፃ ናቸው ከስጋት ለማለት ነው። አመሰግናለሁ። በመቀጠል ወደ